አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የህክመት ቻናል ቤተሰቦች እንዴት እንደምንቆያችሁ እንደምንከረማችሁልኝ በያላችሁበት ሰላማችሁ ብዝት ብዝት ይበል እያልኩ እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ እና ባስገረመኝ ቪዲዮ ብቅ ዘለቅ ብያላችኋለሁ። ከእናንተ የሚጠበቀው ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ማየት ነው ማለት ነው እና ያው አፌ ትንሽ ከረብሻችሁ ስላመመኝ ነው ማለት ነው። እና ዛሬ በሶሻል ሚዲያ ዘወር ዘወር እያልኩኝ እንደ አጋጣሚ የሆነ ልጅ አየሁ ማለት ነው። በቅርቡ ሰሞኑን አይታችሁታል ብዬ አስባለሁ። ልጁ ታሞበት ዶክተር አብይ አድርሱልኝ ምናምን እያለ የሆነ ቪዲዮ ለቆ ነበር እና እኔም እንደ አጋጣሚ አይቼው ነበረ። ዛሬ እንደ አጋጣሚ ስክሮል በማረግበት ሰዓት እንደ አጋጣሚ ላይ ገባልኝ ማለት ነው። ከዛ በጣም እያለቀሰና እያነባ ነበርና ምንድን ሆኖ ነው ብዬ ገባሁኝና ኮሜንት ጻፍኩላቸው። እናቱ የለም እንዴ ግን ይሄ ሊም ሆኖ ነው የሚያለቅሰው ምንድን ነው ብዬ ስጽፍላቸው፣ አይ እናቱማ ጥላው ሂዳለች፣ ጥላበት ሂዳ ነው እናት አትጠይቁ ምናምን አይነት ነገር አሉኝና ይመስለኛል ኢትዮጵያ ሊገባ ነው ልጁ። በጣም እያለቀሰ ነበር። ሱብሃንአላህ እንባው እንዴ ሴት በቃ ባራት ተርከን ነው የሚወርደው እና በጣም አዘንኩኝ። አንዳንዴ የምንወስናቸው ውሳኔ ልክ የማይሆንበት ነገር አለ። እውነት ለመናገር እንደ እናት እንደ ሴት በጣም በጣም ያሳዝናል። እንደ ወንድ ደግሞ በጣም ነው የሚያስገርመው። በጣም የሚገርም የሚደንቅ አባት። ዛሬ ዓለም በየቦታው እንደ ጦጣ እያንጠበጠበ ወንዱ በሚፈረጠጥበት ሰዓት አንድ ወንድ ለልጁ እንደዚህ ብሎ ማልቀስ በጣም ያስገርማል። ቪዲዮውን አይተን እንመለስ እና ቢላል ብቻውን ስለሆነ እሱን ምንም ወረቀት በጣም ነው የሚያሳዝነው። እውነት ለመናገር ስለሌለው መሐመዶ ከፍ ከፍ አድርገው እስኪ እንትኑን ፔጁን ተለቅ አድርገው ሱብሃንአላህ። አይዞ ቢላል አንድም ባንድ አታለቅስ። ይሄ የሁልጊዜ የሚሞችን ነበር። አላህ አሳክቶልሃል። ዝም በል እንዳታለቅስ። ያው ሌሎቻችሁ ደግሞ እንትን አትበሉ እሺ። ልብ እንትን አትበሉ እና እንደሰማችሁ ነው። ልጁን አላህ አፊያውን ይመልስለት፣ አላህ ገዥን ያብዛለት። በጣም ጀግና፣ በጣም እንቁ፣ በጣም የምርጦች ምርጥ አባት፣ የጀግናዎች ጀግና አባት። አስባችሁታል? አንድ ወንድ ልጅ ሀፋዛ ቀይሮ ሀሊብ ሰርቶ ስራ ሰርቶ ለልጁ ተሰርፎ እኔ እንዲህ ላይ በቃ ለእኔ አንደኛ ነው ሆናል ለመናገር አንደኛ ነው። በቃ ልጁ በቃ አንደኛ ነው። እኔ ቢላልዬ በጣም አንተ ትለያለህ። ወንድ ልጅ ልጁን በየቦታው እያንጠበጠበ ዘወር ብሎ በሚያይበት ሰዓት አንተ በይህን ያህል ለልጅህ እምባ እያፈሰስክ እኔ አንተ በቃ ብርቅዬ አባት ነህ። በቃ ብርቅዬ አባት ቢኖረኝ ሙሉ ወጭን ሸፍኔ ልጅህን ባሳከምኩልህ እንዴት ደስ ባለኝ። በጣም ጀግና አባት። እኔ በቃ እኔ እንጃ ላንተ ቃል የለኝም። ወደ እናቲቱ ስንመጣ እኛ ወንድ ልጅ እየተሳደብን፣ ወንዶች አሁን ሰዓት ጨካኝ ሆነዋል። ወንድሞቻችንን ወደ አውሬነት ተቀይረዋል ብለን እያስብን አንቺ አላህ መርቆሽ አላህ ብሎልሽ ሊሰጥቶሽ እንዴት አስቻለሽ? እኔ በእርግጥ ወልጄ አላውቅም። ወልጄ ባላውቅ እንኳን እኔ ለወንድሞቼ እንዴት እንደምንሰፈሰፍ እኔ ነኝ የማውቀው። ወንድሜ በባህር ሲመጣ ወንድሜ የሆነ ነገር ሲሆን እንዴት አንጀቴ እንደሚሰፈሰፍ እንኳን ልጅሽ አንጀትሽ የተቆረጠው አይደለም። እኔ ለእናቴ ልጆች እንዴት ምን ያህል እንደማዘን እኔ ነኝ የማውቀው። ምን ያህል ጭክንና ነው። እኔ ቢላል በትዳርሽ ጥሩም ሊሆን ይችላል መጥፎም ሊሆን ይችላል። አይዶን ነው አላህና በባልና በሚስት መሀል አላህ ነው የሚያውቀው። ነገር ግን የፈለገ ነገር ቢሆን ስንት ጀግና እናት ሞልቶ አላየሻቸውም? እነ ሸዋዬ ገጠሪዋን
ስንት ስቃዋን አይታ ልጆቿን እንዲያሳድግ ልጇን እንዴት እንደተሳከመ ታሪኳን አልሰማሽም? እንዴት አስቻለሽ? እንዴት በልጅሽ ላይ ጨካሽ? ይህ ጥያቄ ላንቺ ነው። እመኒን ትጸጸቻለሽ፣ እመኒን ትጸጸቻለሽ። ይህ ልጅ አድጎ አንቺ የእናትነት ትርጉሙ ቢገባሽ፣ ምናልባት ለሀቀል ቢሰጥሽ ቢገባሽ፣ የገባሽ ለት እመኒን ትጸጸቻለሽ። እንዴት አስቻለሽ? 9 ወር እኮ የለፋሽው አንቺ ነሽ። እያማጥሽው ምጥ ባንወልድም አይተነዋል፣ እያየነው ነው። እንዴት አስቻለሽ እህቴ? ምን አይነት ጭክንና ነው? ምን አይነት በቀን የጭካኔ ጥግ! ሱብሓነል ኻሊቅ። ስንት ሰው የልጅ አንገተ ስም ይሆን ወይ? በአንድም በሌላም ምክንያት እህቶችሽ መውለድ ልጅ የልጅ ሽታ እያማራቸው የልጅ አንገት ማሽተት መቼ ነው የምናሸተው እያሉ ስንት በናፍቆት የተቀመጣለ። አድሏችሁ ሰጥቷችሁ ደግሞ የምጥሯላችሁ። ሱብሓነላህ። በጣም ነው የሚያሳዝነው እውነት ለመናገር። እኔ ይሄ ቢላል በነገራችን ላይ የቲክቶክ ፔጁ ቢላል የመርሰው ነው የሚለው። ይሄ ቢላል ለእኔ አንደኛ ነው። የዓለማችን ምርጥ አባት፣ ምርጥ አባት። እኔ እንደ ቢላልዬ ልፋትህን አይቶ እንደ አላህ ልጅህንም አፊያውን መልሶልህ ለአንተም ለኡማው የሚያገለግል ምርጥ ላይ ያለህ ያርግልህ። በጣም ጎበዝ አፋዘ ቀይሮ ሀሊብ ሰርቶ ስራ ሰርቶ ሀይ ላይ ደግሞ ታማሚ ነው። የሚገርም አባት። እንዲህ አይነቱ ወንድ ሌላ ዲካም ቢኖረው እንኳ ሌላ የሰው ልጅ ሙሉ ሆኖ አይፈጠርም። እንዴት ልጅሽን እንኳ ይዘሽ አይ ሰፖርት አድርገኝ አንተ እኔ ልጅን አሳድጋለሁ እንደ እናትነት ልጅን የሚደርስበት ያለሁ እንዴት አይልም እናት። ስንትና ገንዘብ እያለው ልጅ አጥቶ የልጅ አንገት መቼ ይሆን የምስመው? ስም የሞት ይሆን እያለ ስንት የሚያጣጥር ሰው ሞልቷል። ሀኒው ጀምሮ በአንድም በሌላም ምክንያት ግማሹ መውለድ ባለመቻል፣ ግማሹ በአንዳንድ መጥፎ ሰው ተመርዞ ምንም አይሰራም ሀነሱ ቢወለድ ብሎ ተስፋ ቆርጦ የተቀመጠ እህቶቻችን ሞልተናል። የልጅ አእምሮት እያንሰፈሰፈን፣ የልጅ ሽታ እየናፈቀን መቼ የሆን እኛም እንዴ እናንተ ወልዴን የምንስም እያልን ነው። እና ለመናገር በጣም ያማል። በጣም ነው የሚያማው እህቴ። ግን አንቺ አልገባሽም። እመኒን የገባሽ ለታ ግን ትጸጸሽበታለሽ። እባካችሁ መርዳት አቅም ያላችሁ ሰዎች እርዱት። መርጦ አልቃሻን ነው ሶሻል ሚዲያ ላይ ያለን ሰዎች። ቢላልን ብንረዳው በጣም የሚገባው ሰው ነው። የሚገባው ሰው 5-6 ማት ያፍስሶ ላጤ ጋራ ልጅ የሌላት ጋራ የሚላላጥ ወንድ በሞላበት ሰዓት እሱ ግን እንደዚህ በአራት እርከን እንባው እየሄደ በጣም ነው በጣም ጀግና አባት። እኔ ቢስሚላ እንደው ሰዓት እኔ ለሊት ሰዓት እኔ ላይ ነው አየሁትና እንደው ቢላልዬ እምባህ እንደው ወደ ሰማይ እንደው ያ ረብ እንደው የአርሹን በር አንኳኩቶ እምባህ ተሰሚነት ያግኝ። ዛሬ ልጅ በሰላም ሀገሩ ገብቶ እንደው ኢትዮጵያ ሲገባ እንደው በሽታው ወደ ኋላ ቀርቶ እንደው ላንተም ለኡማውም የሚጠቅም ላይ አርጎልህ እንደው ጥርስ በጥርስ ሆነህ ላይ እኔ በጣም ነው ያሳዘነኝ። ይሄን በእውኔ ወንድም ሞልቶኛል። በጎን ወንድ በጣም በጎን ወንድም ሞልቶኛል። እምባው ወንድ ልጅ እንዲያለቅስ አልፈልግም። እና ቢላልዬ እምባህን አላህ ይበስልህ። እንደው አላህ ይመችም አይመርጥም። ደሃ ነው ተቦሳቁሏል፣ ቆንጆ ነው አያምርም። በቃ እንደዛ ብሎ የሚተው ባሪያ ፈጣሪ አይደለም። አሚን። እና በጣም እኔ ስላሳዘነኝ ነው። እንደው ባሪያ ሰምቻለሁ ብሎ በሩን ክፍት አድርጎልህ እንደው አላህ የልጅህን አፊያ ይመልስልህና እንደው ደስታህን አካፍለን በቅርቡ አላህ ደስታህን ያሳየን ነው። እንዲምን በጣም ጀግና ነህ አንተ። ለቅሶ አይገባህም። አላህ ሱብሃነሁ ወተዓላ በገንዘባችሁና በልጃችሁ ፈትናችኋለሁ ብሏል። ግን አላህ የትኛው ሙሲባ ቢመጣ አላሁ ኸይር በጀርባ ኸይር አለ። ነገ ጧት ይሄ ልጅ መሐመድ አድጎ ልጅህ ኢልም ተምሮ ላንተም ለኡማውም የሚያገለግል ምርጥ ልጅ ምርጥ ባሬ ሊሆን ይችላል። እና አብሽር ወንድሜ፣ አላህ እምባህን ለቅሶህን ይበስልህ ምኞቴ ነው። እባካችሁ መርዳት የምትችሉ ቢላል የመርሳው ብላችሁ
በቲክቶክ የቲክቶክ ፔጁ ቢላል መርሳማ የሚለው አካውንት አስቀምጥ ምናምን እያሉ ነበር። ላይ በላይ እባካችሁ መርዳት የምትችሉ እገዙት። ቢኖረኝ ብረዳው በጣም በቃ ሙሉ ወጭን ባሳክም ከፍዬ ባሳክምለት በጣም ደስ ይለኛል። እና በጣም የዘመናችን ጀግና አባት እንቁ አባት ለአንተ ክብር ይገባሃል። እንዳንተ አይነቱን አላህ ያብዛልን። እንዳንተ አይነት ምርጥ አባቶችን ያብዛልኝ እያልኩኝ በህይወት ሰናበታለሁኝ። ሰናበታችኋለሁ ውዶች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዱአ አድርጉለት ለቢላል። አላህ ልጁን አፊያውን ይመልስለት። ቪዲዮን እስከ መጨረሻው ማየት አትርሱ።